ይሄ ዋልነት ሎዝ ካኔል እና ስኳር ይቀላቀላል። በደንብ ይቀላቀላል። በደንብ መቀላቀል አለበት። ትንሽ ካኔል ጨምርበት። ሞር ጠቆር ማለት አለበት። ካኔል ነው። እዚህ ጋር ይሄ ቅባቱ ነው። ይሄ ደግሞ ለባቅለባ ቂጣው ነው። ባቅለባ ቂጣው አሁን ለግማሹ እንዲታጠፋል። እንዲታጥፍና መሀል ለመሀል ይቆረጣል። እንደዚህ ኦይል ይቀባል በደንብ። ከዛ ሁለት ቂጣ እያደረግን እዚህ በተዘጋጀው እንትን ላይ እናደርጋለን ማለት ነው። እዚህ ጋር ሁለት ከዛ መቁረጥ ትችላለህ። ቂጣው እንዳይባክን ብዬ ነው ላለመጣል። እንትን ግን ለወደፊቱ መቁረጥ ይቻላል። ሶስት ጊዜ ካደረግን በኋላ ሎዙን የተዘጋጀው ሎዝ እንጨምራለን። ይሄንን ከበር በደንብ እናደርጋለን። የምን አይነት ዘይት ነው? ይሄ አሳይካለሁ በኋላ ፎቶውን ትቀርጻለህ። በጣም ሲበዛ ኢትዮጵያኖች አይወዱም። ሮዙ አንዳንዱ ይወዳል። ከሚቀርቅል ላስገባው።
ትንሽ ልቀንሰው ብዬ ነው። እዛ ጋር ነው ሁለት ቂጣ ነው። ከዚህ በኋላ በቃ ሁለት እያደረጉ መሙላት ነው ስፔሱን። እንደዚህ ቀጥታ ይዘዋል ተጠቅጥቋል። አሁን ፊኒሺንግ ላይ ነው። ያው መጠቅጠቅ ነው ማለት ነው። ኦኬ ብቻውን ትንሿ ናት ወይስ እንዴት ነው ሳይዙ? ከዚህ መጨመር ይቻላል? እንትን ሁለት ነው የምታረገው። ኦኬ ከላይ ላስቲኩን እየደረብሽበት ያለሽ ነው። ምን እንዲሆን ለስለስ እንዲል። ኦኬ በትክክል እንዲል። ከዛ ላስቲኩን ታነሻለሽ ማለት ነው። ሁሉ ነገር ሬዲ አድርገናል ማለት ነው። ዳይቱን ሰራርተናል። አሁን በስንት ይሄንን አላውቅም ገና። አሁን በ350 ነበረ። ኦኬ የእናንተ 250 ነው። 250 አድርገህ 200 ከ40 እስከ 30 ደቂቃ ማለት ነው። እየታየ ነው። ከ40 እስከ 30 ደቂቃ በዚህ በ220 ወይም በ250 የእንትኑ መጥበስ የሚቻለው ማለት ነው። ግን መታየት ደግሞ አስፈላጊ ነው። ሰዓቱ መጀመሪያ ይሞቃል። ሊጡን እንደዚህ እንዳይደርቅልህ ይሄን ካነሳህ በኋላ ትቆራርጠዋለህ በምትፈልገው ዲዛይን። አሁን ዲዛይኑን ቆራርጣለሁ ማለት ነው። እንደዚህ ትንሽ ከቆረጥኩ በኋላ ከዛ ድጋሚ እንደዚህ ግን ከዚህ በፊት ለ10 ለ20 ደቂቃ ኦቭኑ እንትን ማለት አለበት፣ መሞቅ አለበት ኦቭኑ። በጋለ ላይ ከሆነ የምንፈልገውን አይነት ቅላት ያመጣል። This is ባቅላባ። ያ ባቅላባ አሰራር እያየን ነው። ህብረተሰቦቻችን በቀላሉ እንዴት ባቅላባ በቤት ውስጥ እንደሚሰራ እየቀረጽን ያለን። ህብረተሰባችን የታሸገ ነገር ከመግዛት ከመብላት ይልቅ
ራሱ በቤት ውስጥ ማዘጋጀት እንዲቻለው እህታችን እያዘጋጀች ነው ያለው። እናመሰግናታለን በእውነት እህታችንን። አልገዛችሁም? አንድ ኩባያ። አሁን ይሄ ምን እያደረግሽ ነው? አንድ እንደዚህ ውሃ ጨምራለሁ። አንድ እንደዚህ ስኳር ነው የሚጨምረው። አንድ እንደዚህ አንድ በሱ ትክክል ስኳር ሲረፕ ለመስራት ምን ለመስራት? ሲረፕ ለመስራት 5 ዲል ከተደረገ 5 ውሃ ለሴም መደረግ አለበት ማለት ነው። በዚህ በቃ ለእናንተ በራሳችሁ ታውቁ። ከዛ አድና ሲረፕ ማለት ነው። ስኳር ይፈላል ማለት ነው። ከዛ ሎሚና ካኔል። ኦኬ፣ ስኳር ይፈላል፣ ሎሚና ካኔል ይጨመርበታል። ይሄ ካኔሉ ከስኳሩ ጋር የሚፈላ ካኔል ነው። ቆይ ምንድን ነው? የሻይ ቅመም። ኦኬ፣ እሱ ከስኳሩ ጋር ይፈላል ማለት ነው። ኦኬ ነው ይሄው ቆይ ሰራፍ ነው። ይሄ በኋላ ነው አሁን ይለኮሳል። ይጨመቅና ስኳሩን በማማሰል ቶሎ እንዲፈላ ማድረግ። ከዛ ልክ ሲንተከተክ ስኳር ሎሚ ይጨምራል ማለት ነው። ትንሽ ፈላሲል ሎሚ በላዩ ላይ ጨምቅና ሎሚውን በመጭመቅ አንዱ ሎሚ ሙሉ ማለት ነው። ያው ሎሚ መብዛቱ እንትኑን ነው የሚያጠፋው፣ ይሄ ጣፋጭ ስኳሩ። ኦኬ፣ ጆን ዘይት ከላይ ሁሉንም ማዳረስ አለበት። ባቅላባ ለመብላት 7 ቀን መጾም አለባችሁ። ሆዳችሁ ባዶ መሆን አለበት። ያበለዛ ቱማች ፈት ነው። አደ የሎሚ ውሃ ነው። አሳዎቹ ናቸው እነዚህ።